እጅግ የምወዳችሁና የማከብራችሁ የኔ ቤተሰቦች ነገሮች ባሰብናቸው ሳይሆን ባላሰብናቸው መንገድ ተገላቢጦሽ ሆነዋል። ሩታ አብርሃምን ይቅርታ ጠየቀችው። እኔ ዛሬ በሩታ ከምን ጊዜውም በላይ በጣም ከምነግራችሁ በላይ በጣም ኮርቼበታለሁ። አብርሃም ግን ቆይ ይህንን ቪዲዮ ከምን ጊዜውም በላይ 5000 የሚታይ ነገር ከሆነ ከ1000 በላይ ላይክ የሚያገኝ ነገር ከሆነ እኔ አብርሃም ጋር ሩታ ጋር ሄጄ የምር በጣም ደስ እንዳለኝ በመታረቃቸው ሩታ አብርሃምን ይቅርታ በመጠየቋ በጣም ደስ እንዳለኝ እነግራችኋለሁ። ከሩታን ትልቅ ሴት እንደሆነች ልቧ ትልቅ እንደሆነ ለትዳሯ ምን ያህል እንደምታስብ ለልጇ ከባሏ ጋር ምን ያህል አብሮ መኖር እንደምትፈልግ እኔ አስረግጬ እንደዚህ በቪዲዮ እነግራታለሁ። አብርሃም ልክ ልኩን እነግረዋለን። እንዴ እኔ የምለው ሩታ ይቅርታ በጠየቀችበት የትም ዞረሽ መተሽ እንዴ አንተም አልተባልክም? አብርሃም የትም ዞረህ የመጣው እንደውም አንተ ነህ፣ እሷ አይደለችም። አንተ ነህ የትም ዞረ የቆመ መኪና እሷ ናት እንጂ የቆመ መኪና ከነ ልጇ ከራሷ ልጅህን የቆመ መኪና አድርገህ የትም ሄርሚላ ጋር የትም ዞረ ተንዘላዝለህ የመጣ አንተ ነህ እንጂ የቆመ ሩታ ነች እንጂ የቆመ መኪና ማለት የነበረባት። ሰላም ቤተሰቦች፣ መጀመሪያ ሰላምታዬን ላስቀድም። የሁሉንም ነገር ዛሬ ሩታ አብርሃምን ይቅርታ በጠየቀችበት ቪዲዮ ሀሳብ አስተያየት እኔ እሰጥበታለሁ። እናንተ እስከ መጨረሻው ይህንን ቪዲዮ ተከታተሉት። መጀመሪያ ሰላምታዬን ላስቀድም። ሰላም ውድና የተከበራችሁ የኔ የአቢ ግሬስ ፋሚሊዎች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬም ተመልሼ ወደ እናንተ መጥቼላችኋለሁ ማለት ነው። እንደተለመደው ሁሌም እንደዚህ አይነት ቪዲዮዎች ይዤላችሁ እመጣለሁ። አብርሃምና ሩታ በሚሰሩት ቪዲዮ በየቀኑ ዕለት ከዕለት ከሚያደርጉት ድርጊቶች እኔ ማን ልክ ነው የማን ስህተት ነው እንደዚህ የሆነ ያለው ማን ነው ጥፋተኛው ማን ነው እውነት ያለው ብዬ የራሴን የግሌን ሐሳብ ሁሌ ወደ እናንተ ይዤላችሁ እመጣለሁ ማለት ነው። እናንተ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉን። ቤቱን መቀላቀል ደግሞ በነፃ ነው፣ ምንም ነገር እንትን የለውም። ተቀላቀሉን። ግን ሰብስክራይብ ሳታደርጉ ማለት የኔን ቪዲዮ አይደርሳችሁም እናንተ ሰብስክራይብ ካላደረጋችሁ ማለት ነው። እኔ ሁሌ የምለቀውን ቪዲዮ አይደርሳችሁም እናንተ ሰብስክራይብ ስታደርጉ ብቻ ነው የኔን ቪዲዮ የሚደርሳችሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ሁሌም አዳዲስ ነገር ይዘን እንመጣለን። በእነ አብርሃም ዙሪያ እናወራበታለን እና ወደ ዛሬ ቪዲዮ ልግባ ቤተሰቦች። የዛሬን ቪዲዮ ይዤላችሁ የመጣሁት ሩታ አብርሃምን ይቅርታ በጠየቀችበት ነው። እኔ የምላችሁ ይህንን ጥያቄ ለእናንተ ነው። እውነትም ሩታን ይቅርታ መጠየቅ የነበረባት አብርሃም ነው ሩታን ይቅርታ መጠየቅ የነበረበት ወይስ ሩታ ናት አብርሃምን ይቅርታ መጠየቅ የነበረበት? እስኪ ይህንን ጥያቄ እናንተ እዚህ ኮሜንት ስር እየገባችሁ እንድትመልሱልኝ ይፈልጋለሁ። ቤተሰቦች ደግሞ በአብርሃም እኔ በጣም አዝኛለሁ። ዛሬ እንደዚህ ሩታን ከፍ ዝቅ አድርጓታል። የምር የትም ሄደሽ የቆመ መኪና አይደለሁም እኔ ማለት አልነበረበትም። ይሄ ነገር ፈጽሞ ልክ አይደለም። አብርሃም እንዳውም ከተባለ የቆመ መኪና ያደረካት አንተ ነህ። ልጅህንም ሩታንም ሚስትህን ጥለ የትም ዞረ በተ የቆመ መኪና ያደረካት አንተ ነህ። የአብርሃም ቤተሰቦች አብርሃምን የምትወዱ ይቅርታ አድርጉልኝ። አብርሃም እኔም ወደዋለሁ፣ ወንድሜ ነው። እኔ በጣም የምወደው ልጅ ነው አብርሃም ማለት ነው። ሩታንም እንደዛው። ግን ዛሬ አብርሃም ላይ ትንሽ በጣም አዝኝበታለሁ። ይቅርታ መጠየቅ የነበረበትም እሱ ነው። ሩታዬ ዛሬ የትህትና ጥግ ነው ያሳየችን። ሩታ ማለት በጣም ጀግና ሴት ናት። ይቅርታ መጠየቅ ራሱ በጣም ትልቅነት ነው። እኔ ዛሬ በሩታ ትልቅነት ነው ያየሁባት። በቃ ሰከን ያለች የሌላው ጊዜ ሩታ ያው የምትናደደው ሩታ የሩታን ጥፊ የሚያውቀው ሰው ያውቋል። ከዚህ በፊት የደረሰባቸው እቆጥርላችኋለሁ። ነፂ አለች፣ መቅደስ አለች፣ ጽጌ አለች፣ ሌላ እኔ የረሳሁት ካለ እናንተ ኮሜንት ላይ ጨምሩበት። የሌላውን ጊዜ ሩታ አይደለም ያየንባት። በነገራችን ላይ ሩታዬ ማለት ነው
አንዴ ሄርሚላን ብታቀምሽልኝ በጣም ደስ ይለኝ ነበር። የእውነት እመርቅሽ ነበር። ግን ይህ ነገር አንድ ቀን መፈጠሩ አይቀርም። በጥፊ ትላታለች። እኔ ስለሱ አይደለም እኔ ይጣሉ ምናምን እያልኩ አይደለም። ዛሬ ግን ሩታዬ አከበርኩሽ፣ ወደድኩሽ። በቃ አንቺ ትክክለኛዋ ጀግና ሴት ነሽ። አንቺ የምሬን ነው የምላችሁ ቤተሰቦች። ይህንን ቪዲዮ እስከ መጨረሻው እንድትከታተሉ ትፈልጋለሁ። ይህንን ቪዲዮ ሩታ ጋር እንዲደርስልኝ ይፈልጋለሁ። ታየዋለች፣ ይሄ ግልጽ ነገር ነው። ግን ሩታ ጋር ብቻ አይደለም የሩታ ፋሚሊዎች ብዙ ሰው ጋር እንዲደርስልኝ ይፈልጋሉ። ሩታዬ ጀግና ሴት። ይኸውልህ አብርሃም አንድ ነገር እንድትሰማኝ ይፈልጋለሁ። አንተ ትዳርህን የምትፈልገው ነገር ከሆነ ከሩታ ጋር ከልጅ ጋር ወደፊት መቀጠል የምትፈልግ ነገር ከሆነ ይቅርታ ማለት በጣም ትልቅነት ነው። አንተ ያላደረከውን አንተ አስበህ ይቅርታ ያልጠየቃትን ሩታ ነች ይቅርታ የጠየቀች። ስለዚህ ይቅርታዋን ተቀብለህ በሰላም ኑር። ትዳሩን የሚፈልግ ሰው ይቅርታን የሚያክል ነገር ተጠይቆ እምቢ አይልም። እናንተ ሰላም ስትሆኑ በመሃላችሁ ሌላ ሰው ማንም አይገባባችሁም። እናንተ ሰላም ስትሆኑ አንተና ሩታ ሰላም ስታወርዱ ማንም ሌላ ሰው የእናንተን ክፍተት አይቶ ነው ይህንን ሰው እናንተ ውስጥ የሚገባው። ለምሳሌ ዳኒን እንበል። አንተ ሩታን ትተሃት በሄድክ ሰዓት ሩታ ከጎና ሰው ያስፈልጋታል። በዛን ሰዓት የአንተን ክፍተት አይቶ አንተ ከሩታ አጠገብ አለመኖርን አውቆ ዳኒ መጣ። ሩታስ አንቺ አብርሃምን በተውሽ ሰዓት አንቺም ጥፋት አጥፊ፣ አብርሃምም ጥፋት ያጥፋ። አንቺን አብርሃም በተውሽ ሰዓት ሄርሚላ መታ በመሃላችሁ ገባች። ስለዚህ ጠላት ከሩቅ አይመጣባችሁም። የእናንተን ክፍተት አይቶ ብቻ ነው የሚመጣባችሁ። ስለዚህ እናንተን ክፍተታችሁ በዚህ አጋጣሚ ሩታ ይቅርታ በጠየቀችበት አጋጣሚ ክፍተታችሁን ሙሉት። አንድ ላይ ሁኑ፣ ከልጃችሁ ጋር፣ ከሚስት ጋር፣ ከባልሽ ጋር። ቤተሰቦች ይህንን ቪዲዮ ከምን ጊዜውም በላይ የምር ይህንን ቪዲዮ ማለት ነው 5000 የሚታይ ነገር ከሆነ ከ1000 በላይ ላይክ የሚያገኝ ነገር ከሆነ እኔ አብርሃም ጋር ሩታ ጋር ሄጄ የምር በጣም ደስ እንዳለኝ በመታረቃቸው ሩታ አብርሃምን ይቅርታ በመጠየቋ በጣም ደስ እንዳለኝ እነግራችኋለሁ። ከዛ ይህንን ቪዲዮ 1000 ላይክ የሚያገኝ ነገር ከሆነ እኔ አብርሃም ጋር ሄጄ በጣም እንደምወደው ሩታን ትልቅ ሴት እንደሆነች ልቧ ትልቅ እንደሆነ ለትዳሯ ምን ያህል እንደምታስብ ለልጇ ከባሏ ጋር ምን ያህል አብሮ መኖር እንደምትፈልግ እኔ አስረግጬ እንደዚህ በቪዲዮ እነግራታለሁ። ቤተሰቦች ይህንን ቪዲዮ 1000 ላይክ አስገቡት እንጂ እኔን የምትወዱኝ ብዙዎች አላችሁ፣ አብርሃምንም ሩታንም የምትወዷቸው የእነሱም ሰላም ትፈልጋላችሁ። ይህንን ቪዲዮ 5000 ቪው የሚያገኝ ነገር ከሆነ 1000 ላይክ የሚያገኝ ነገር ከሆነ እኔ አብርሃም ጋር ሄጄ ሩታ ጋር ሄጄ አብሬያቸው ቪዲዮ ሰራለሁ ማለት ነው። እና ውድ ቤተሰቦች አብርሽዬ ሩታዬ ፍቅራችሁን ከዚህ በላይ ያድርግላችሁ። በመሃላችሁ ምንም አይነት ሰው እንዲገባባችሁ አንፈልግም። ከዚህ በላይ ፍቅራችሁን ያጠንክርላችሁ። ምንም ምለው ነገር የለም ከዚህ በላይ። በቀጣይ ቪዲዮ እንገናኛለን ነገ ማለት ነው። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ይመቻችሁ።